ወንዶች በቃላት የማይገልጧቸው ግን ደግሞ ሴቶች እንዲያውቁላቸው የሚፈልጓቸው ሚስጥሮች እንዳሉ ያውቃሉ? እኔ ከነዛ ሚስጥሮች መካከል ዛሬ አምስቱን እነግራችኋለሁ። ወንዶች ያው ብዙ ጊዜ በተግባር በመግለጥ እንጂ በመናገር አይታወቁም እና ደግሞ ስነ ተፈጥሯቸው እሱን ስለማይፈቅድ በተግባር እንዲታወቅላቸው እንዲያውቁላቸው የሚፈልጓቸው ሴቶች ግን ደግሞ የማይናገሯቸው አምስት ሚስጥሮች እነግራችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ። በአጠቃላይ በዚህ ቻናል ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር እንዲሁም ደግሞ ራስን ስለማሳደግ በጎ የሚባሉ ሀሳቦችን በየቀኑ ውስጥ የምናደርግበት ቻናል ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለሌሎች እንዲዳረስልን ላይክ በማድረግ ቪዲዮን ብትጀምሩ ደስ ይለናል። ቀጥታ ወደ ሀሳቦች ነው። ከእነዚህ ከአምስቱ ሚስጥሮች መካከል የመጀመሪያው ሚስጥር ወንዶች ሙገሳንና አድናቆትን ይፈልጋሉ። የሰማችሁ ነው። ወንዶች ምን ይፈልጋሉ? ሙገሳና አድናቆትን ይፈልጋሉ። ብዙ ጊዜ ግን የማይፈልጉ ይመስላሉ። የማይፈልጉ መስለው መታየትን ይፈልጋሉ ወንዶች። ግን ደግሞ በአጠቃላይ ምናልባት በለበሱት ልብስ ሊሆን ይችላል፣ ባደረጉት ስራ ሊሆን ይችላል፣ እንዲሁም ደግሞ በአጠቃላይ ስለ ተክለ ሰውነታቸው ስለ ቁመታቸው ሊሆን ይችላል፣ ወይም ስለሆነ ነገር መደነቅን እና ጎበዝ መባለን ይፈልጋሉ። ይሄኛው ልክ እንደምን አድርገው ይወስዱታል? እንደ ክፍያ አድርገው ይወስዱታል። እንደ ክፍያ አድርገው ይወስዱትና ከዛ በኋላ ላለው ነገር በስራ ከሆነ የሆነ ስራ ሰርተው ከሆነ ከዛ በኋላ ላለው ነገር በጣም በቃ አግሬሲቭ ሆኖ ይሰራል። ምን ስለመጣች ያቺ ሙገሳ እና አድናቆት ስለመጣች በደንብ በትጋት ከዛ በኋላ የመትጋት እንትናቸው ይጨምራል። እንደ ክፍያ ይወስዷትና ማለት ነው። ብዙ ጊዜ ግን ሙገሳን የማይፈልጉ እና ደግሞ የሚጸየፉትን መስለው ይታያሉ። ግን እውነቱ እሱ አይደለም። ሁለተኛው ነጥብ ደግሞ የመሸነፍና ያለመቻል ፍርሃት አለባቸው። ምናልባት ይሄ ሀሳብ ሁል ጊዜ ባይሆንም ሁል ጊዜ የሚያጋጥማቸው ወንዶች አሉ። ከዛ በተጨማሪ ግን ምን አይነት ስጋቶች ይመጡባቸዋል? ሳልችል ቀርቼ ይሆን እንዴ? ወይም ደግሞ ባላቸው የፍቅር ግንኙነት ሊሆን ይችላል፣ ወይም ደግሞ በትዳራቸው በስትክክል እየመራሁት ነው ብለው እየጠረጠረ ሀሳብ ይገባቸዋል። በስትክክል ቤቴን እየመራሁ ነው፣ በስትክክል ያለን የሪሌሽንሽፕ በስትክክል እየመራሁ ነው፣ ማድረግ ያለብኝን ነገር እያደረግኩ ነው ብለው ሁሉ ጊዜ ራሳቸውን ይጠይቃሉ። ከዛ በተጨማሪም ደግሞ ራሳቸውን ጥፋተኛ አድርገው ያስቀምጣሉ። ስለዚህ ወንዶችን ለመረዳት ከሚያወሯቸው ቃላት በዘለለ ከጀርባ ያሉ ስሜቶቻቸውን ምን ማለት ያስፈልጋል? መረዳት ያስፈልጋል። ምናልባት ሪሌሽኑ ትዳሩ ጥሩ እየሄደ ግን ደግሞ እንደዛ የሚሰማው ከሆነ ምናልባት ባይናገርም እሱ አሪፍ እያደረገ እንዳለ መጀመሪያ ላይ ያነሳነው ሀሳብ ሙገሳ እና አድናቆት ማቅረብ በራሱ ምን ያደርጋል? በትክክለኛው መንገድ እንዳለ ይነግረዋል። እንደ ሽልማትም ቆጥሮት ምን ያደርጋል? ልክ እንደ ድራይቪንግ ፎርስ ይሆናል ማለት ነው። ከዛ በኋላ ያለው ነገር በትክክል ለማስኬድ ስለሚረዳው ይሄ የመሸነፍና ያለመቻል ስሜቱንም ምን ማድረግ ያስፈልጋል? እሱ ባይናገርም እሱን ስሜት በተቻለ አቅም ጥሩ መንገድ ላይ እስካላችሁ ድረስ ያንን ሀሳብ ማለት ማጥፋት ያስፈልጋል ማለት ነው። ሶስተኛው ደግሞ አንዳንድ ጊዜ ሙሉ ለሙሉ ወንዶች ራሳቸውን ብቻ ማድረግ ይፈልጋሉ፣ ወይም ደግሞ የብቸኝነት ጊዜን ይመርጣሉ። ከዚህ በፊትም ስናነሳው እንደነበረው ችግር በገጠማቸው ጊዜ ወንዶች ከሴቶች ምን ይለያቸዋል ብለን አንስተን ነበር። በአንድ ቪዲዮችን ወደ ዋሻቸው ይገባሉ፣ ዝም ይላሉ፣ ራሳቸውን ያገላሉ፣ ወይም ትኩረታቸውን ወደ ሌላ ነገር ይወስዳሉ ብለናል። በዛን ጊዜ ሴቶች ምን ያደርጋሉ? አይወደኝም የሆነ ነገር እየደበቀኝ ነው ብለው ጭራሽ ነገር ያባብሳሉ። ከዛ ሲቹዌሽን ውጭ ጥሩ የሚባሉ ሀሳቦችን ለማሰብ እንዲሁም ደግሞ አእምሯቸውን ለማረጋጋት ወንዶች ብቻቸውን መሆን የሚፈልጉበት ጊዜ አለ። ሙሉ ለሙሉ ብቻቸውን። ምናልባት ልጆች ሊኖሩ ይችላሉ፣ ሚስት ልትኖር ትችላለች ምናምና፣ ግን በቃ ብቻቸውን መሆን የሚፈልጉበት ጊዜ አለ። ይህንን ሳይናገሩ እናንተ ማለት አለባቸው፣ መረዳት መቻል አለባቸው እና ደግሞ የሆነ ስፔስ መስጠት መቻል አለባቸው። እስቲ እንደዚህ ያደርግ እቺ በዚህኛው ዊኬንድ እሑድን ቅዳሜ ሊሆን ይችላል እንደዚህ እስቲ ጥሩ ጊዜ ያሳልፍ ወጣ ብለና ምናምን ሊሆን ይችላል። ብቻ ግን የሆነ ስፔስ መስጠት ያስፈልጋል። ይህንን ሁሉም ወንዶች ይፈልጋሉ። በአራተኛ ደረጃ ደግሞ በቃላት ሳይሆን በተግባር ፍቅራቸውን ይገልጣሉ። ምናልኳቸው በቃላት ሳይሆን በተግባር ፍቅራቸውን ይገልጣሉ። በጣም ብዙ ወንዶች ሁሉም ማለት በሚቻል ደረጃ 10 ጊዜ ወድሻለሁ ማለትም አይችሉም እና እነሱ ፍቅራቸውን መግለጽ የሚችሉ በተግባር በስራ ሊሆን ይችላል፣ ለቤተሰቡ ወይም ደግሞ ሪሌሽንሽፕ ላይ ካሉ ለዛ ለፍቅራቸው ለግንኙነታቸው ምናምን ዋጋ መክፈል ሊሆን ይችላል። የሚመጡ ችግሮችን ምናምን ከፊት ሆነው መጋፈል። እነዚህ ነገሮች ባደረጉ ቁጥር ምን እያደረጉ ነው? ፍቅራቸውን እየገለጸው። ይህ ሁሉ ነገር የሚያደርገው አንቺን ስለሚወድሽ፣ ቤተሰቡን ስለሚወድ፣ ቤተሰቡን ስለሚያከብር ነው። ስለዚህ ቢነግርሽ ጥሩ ነው፣ ወድሻለሁ ቢልሽ ምናምን ጥሩ ነው። ግን እሱን ማለት ባይችል ግን ደግሞ በሚያደርጋቸውም ነገሮች ምን ልትይው ይገባል? ልትረጂው
እና ደግሞ ላታስጨንቂ ይገባል። ግን ደግሞ ያው እሱን ደግሞ መለማመድ መቻል አለበት እንደ አይነት ቃላቶችን ምናምን። ያው እሷ ደግሞ ብዙ ጊዜ ሴቶች ደግሞ የሚወዱት መናገር ስለሆነ እሱን መለማመድ መቻል አለበት። ግን ባይሆንም እንኳን ከተግባሩ ተነስተሽ ከሚያደርጋቸው ነገር ተነስተሽ አይ ይህ ሁሉ የሚያደርገው ስለሚያደርገኝ ስለሚወደኝ ቤተሰቡን ስለሚወድ ስለሚያከብር ነው ብለሽ በዛ ደረጃ እንድትረጁ ይፈልጋል ባይነግርሽ። እኔ ልንገርሽ ብዬ ነው። አምስተኛው ደግሞ ስሜታቸውን ሲያሳዩ የሚረዳቸው አጋር ይፈልጋል። ምናልኳቸው ስሜታቸውን ሲያሳዩ የሚረዳቸው አጋር ይፈልጋል። ሁል ጊዜ ወንዶች በቃ ማዘን የለባቸው ማልቀስ የለባቸው ምናምን ብቻ ሳይሆን አንዳንድ ጊዜ ማልቀስ ማዘን ምናምን የሚያስፈልጋቸው ጊዜ ወይም ደግሞ የሚገባ ሀዘን ምናምን ያጋጥማቸዋል። ጫናቸው በጣም ሲደራረቡ ሊሆን ይችላል። እንዲሁም ደግሞ የሚታዘንበት የማይታዘንበት ነገር ስላለ ማለት ነው። እና በዛን ጊዜ ስሜታቸውን ምንም ሳይደብቁ ሀዘናቸው ሊሆን ይችላል ምናልባት እንባቸውን ሳይደብቁ የሚገልጹበት የሆነ ስፔስ ይፈልጋሉ አንቺ ጋር። የሰማሽ ነው? ያንን ስፔስ መስጠት መቻል አለብሽ እንጂ አንተ ወንድ አይደለህ እንዲህ ማለት የለብሽም። የዛን ጊዜ ምን እንዲያዝንም ማለቀስ ካለበት እንዲያለቅስ ምን ማለት ያስፈልጋል? ያንን ስፔስ መስጠት፣ ከዛ በኋላ መረዳት ያስፈልጋል። የሰማሽ ነው? ስለዚህ እነዚህ 5 ነገር ማድረግ ያስፈልጋል። በአጠቃላይ ወንዶችን ለመረዳት ከሚናገሩት ቃላት ጀርባ ያላቸውን ስሜት ምን ማድረግ ያስፈልጋል? መረዳት ያስፈልጋል። 5 ብቻ አይደሉም፣ ብዙ ናቸው፣ ከዚህም በላይ ናቸው። ግን ለዛሬ 5ቱ ይበቃሉ። በአጠቃላይ ካነሳናቸው ከ5ቱ የትኛው ገረማችሁ ወይም ደግሞ የትኛው አስደነቃችሁ? እስቲ ኮሜንት ላይ አስቀምጡ። ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ፣ እንዲሁም ደግሞ ላይክ ማድረግ በኮሜንት ሰባ ማስቀመጥ እንዳይረሳ። አመሰግናለሁ።